ኢትዮጵያ የመለወጥ እድሏን ያስከሸፈችበት 10 ታሪካዊ ስህተቶች። ኢትዮጵያ በታሪኳ እነዚህን 10 ታሪካዊ ስህተቶች ባትሰራ ኑሮ ዛሬ አፍሪካን የምትመራ ሌላ ሀያል ሀገር እንጂ የዕዳና ድህነት ተምሳሌት አትሆንም ነበር። ዛሬ እነዚህን ዛሬም ድረስ ዋጋ እያስከፈሉን ያሉ 10 ታሪካዊ ስብራቶችን በቁጭት አብረን እንፈትሽ። የመጀመሪያው ታሪካዊ ስህተት የዘመናዊነትና ኢትዮጵያን ገናና የማድረግ ታላቅ ህልምና አቅም የነበራቸው አፄ ቴዎድሮስ በሀገር ውስጥ ከሃይማኖት መሪዎችና በውጭ ዲፕሎማሲ ደግሞ የእንግሊዝ መልእክተኞችን በማሰር በኃይል ስልጣኔ ለማምጣት የመረጡበት ስልት ከእንግሊዝ ጋር ጦርነት እንዲገጥሙና እሳቸውን ለሞት ሀገሪቱን የነበራትን የስልጣኔ ድል ባጭሩ እንዲቀጭ አድርጓል። ሁለተኛው ታሪካዊ ስህተት የአፄ ምኒልክ መንግስት በሚያስደንቅ ጀብድ የጣሊያንን ሰራዊት አድዋ ላይ ድል በማድረግ ከቀኝ ግዛት ነፃ ያደረገን ቢሆን በወቅቱ ሰራዊቱ በቂ የምግብና ሎጂስቲክስ አቅርቦት ኖሮት ጦርነቱን አድዋ ላይ ከማጠናቀቅ ይልቅ እስከ መጨረሻው ቀጥሎ ኤርትራን ነፃ በማድረግ በሚኒልክ ግዛት ስር ማጠቃለል ቢቻል ኖሮ ኤርትራውያን ላይ ቅሬታና ቂም በማሳደር የመገንጠል ጣጣና የባህር በር አልባነት ቀውስ መነሻ አይሆንም ነበር። ሶስተኛው ታሪካዊ ስህተት የተፈጸመው የጣሊያን ሰራዊት ኤርትራን ለቆ ከወጣ በኋላም የተባበሩት መንግስታት ድርጅት ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትተዳደር አሳልፎ የነበረውን ውሳኔ የአፄ ኃይለ ሥላሴ መንግስት የፌዴሬሽን መዋቅር ሙሉ በሙሉ በመፍረስ ኤርትራ 14ኛ ክፍለ ሀገር አድርጎ ያለ ልባዊ ፈቃደኝነት በግድ መጠቅለሉ የአሁኑ የኢሳያስ መንግስት የነጻነት ትግል እንዲጀምር በር አይከፍትም ነበር። አራተኛው ታሪካዊ ስህተት የተፈጠረው በታህሳስ 1953 ግርማሜና መንግስት ንዋይ የንጉሱን ዘውዳዊ ስርዓት ለመቀየር ያካሄዱት መፈንቅለ መንግስት ሳይሳካ መቅረቱና በዕለቱ በቤተ መንግስቱ አዳራሽ ውስጥ የነበሩ የሀገሪቱ የወቅቱ ታላላቅ ሚኒስትሮችና ምሁራን በጅምላ እንዲረሸኑ መደረጉ ሀገሪቱ ወደ ዘመናዊ አስተዳደር ስርዓት ለመሻገር የነበራትን ድል እንዲከሽፍ አድርጎታል። አምስተኛውና ታላቁ ስህተት የተፈጸመው በደርግ መንግስት ሲሆን ኮሎኔል መንግስቱ ለዙፋናቸው ስጋት ናቸው ያሏቸውን የሀገሪቱ ታሪክ መቀየር የሚችሉ 60 ታላላቅ ጄኔራሎችን፣ ዲፕሎማቶችን፣ ምሁራንና ሚኒስትሮችን ህዳር 14 ቀን 1967 ዓ.ም በአንድ ጀንበር እንዲረሸኑ የተደረገበት እጅግ መራራ ታሪካዊ ስህተት ሲሆን ይህም ሀገሪቱን ለቀይ ሽብርና ነጭ ሽብር ማዕበልና ለትጥቅ ትግሎች በር ከፍቷል። ስድስተኛው ታሪካዊ ስህተት የተፈጠረው የህወሓት ኢህአዴግ መንግስት በጦርነት ከስልጣን ከተረከበ በኋላ ስልጣኑን ለማስጠበቅ ተፈጻሚ ያደረገው ብሔርን መሰረት ያደረገ የፌዴራሊዝም አወቃቀርና በዚህም መሰረት የተመሰረቱት ብሔርን መሰረት ያደረጉ 9 ክልላዊ መንግስታት የሀገሪቱን አንድነት የሸረሸረና ህዝቡን በብሔርና በጎሳ በመከፋፈል አሁንም ለምንገኝበት የእርስ በርስ አለመግባባትና ብሔርተኝነት መሰረት ጥሏል። ሰባተኛው ታሪካዊ ስህተት ከ1990 እስከ 92 በተደረገው የኢትዮ ኤርትራ ጦርነት ኢትዮጵያ በመቶ ሺዎች የሚቆጠሩ ሰራዊቶቿን ሰውታ በስተመጨረሻ የኤርትራን ሰራዊት ድል ያደረገችና የአሰብን ወደብ የመቆጣጠር አቅምና የበላይነት ያለው የኢህአዴግ መንግስት በቸልተኝነትና ግልጽ ባልሆነ ሴራ ሰራዊቱ ወደ ኋላ እንዲመለስ መደረጉና ሀገሪቱን ለባህር በር እጦት ጣጣ አዳርጓታል። ስምንተኛው ታሪካዊ ስህተት በምርጫ 97 ወቅት በሀገሪቱ ዘመናዊ ጠንካራ ፖለቲካ ፓርቲዎች ታሪክ ትልቁን ቦታ የሚይዘው የቅንጅት ፓርቲ በህወሓት በተደረገበት ሴራ ውስጣዊ መከፋፈል ባይገጥመውና በምርጫ ውጤት መሰረት 4 ኪሎ ገብቶ ቢሆን ከነበረው ጠንካራ ስብስብና የህዝብ ተቀባይነት አንጻር ሀገሪቱን የመቀየር ትልቅ አቅም ነበረው። ዘጠነኛው ታሪካዊ ስህተት ሳይሆን አጋጣሚ የተፈጠረው የጠቅላይ ሚኒስትር መለስ ዜናዊ ህልፈተ ህይወት ሲሆን መለስ ምንም እንኳን ስልጣኑን ለማስጠበቅ በተጠቀማቸው የከፋፍለ ግዛና የተንኮል ሴራ ተቀባይነት ባይኖረውም ከ2002 ምርጫ ወዲህ ባሳየው የለውጥ ጅማሬና ከነበረው በሳልና ጥልቅ የፖለቲካ አመራር ልምድና እውቀት አንጻር ህይወቱ ማለፉ እንደ አንድ መጥፎ ታሪካዊ አጋጣሚ ይቆጠራል። አስረኛውና የመጨረሻው ታሪካዊ ስህተት የተፈጠረው በአሁኑ መንግስት የሽግግር ወቅት ሲሆን ቲም ለማ የተባለው የለውጥ ኃይል የህወሓት ኢህአዴግን ስርዓት ሲያስወግድ በምትኩ ምንም ያልጠበቀውና የማያውቀው የአሁኑ ጠቅላይ ሚኒስትር ወደ ስልጣን መምጣታቸው ነገሮች እንዲቀያየሩና ለውጡ ያመጣው በሳልና የተረጋጋ ቡድን እንዲበተን በማድረግ ሀገሪቱን አሁን ላለንበት የተለያዩ ችግሮች ዳርጓታል። እርሶስ የሚቆጩበትን ታሪካዊ ስህተቶች የትኞቹ ናቸው? አስተያየቶን ፔጃችንን ፎሎ በማድረግ ይጻፉልን። ይህ ድማሳት ይሁን።